አሰላሙ አለይኩም ወረህመቱላሂ ወበረካቱ። እና የተከበራችሁ ዩቲዩብ ቻናል ቤተሰቦች እህቶቼ፣ ወንድሞቼ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? እኔ በጣም ሰላም ነኝ፣ ደህና ነኝ አልሐምዱሊላህ። እንደው እንዴት ናችሁልኝ? የሆነ ፈቅ ብላችሁኛል። ወላሂ ጠፋሁ በጣም ጠፋሁኝ። ያው የስራ ጉዳይ ምንም አልተመቸኝም። አላህ ሱብሃነሁ ወተዓላ ከፍ አድርጎ ዝቅ ተማርግ አላህ ይጠብቀን፣ ከፍ አላህ ያርግልን። ስራችንን ቀኝ አላህ ያርግልን፣ ርዝቃችን ይብዛልን። እንደው ተጭቃው ልቅ ፎቅ ጥልቅ ብለዋል። እንደው አላህ የበጎውን ነገር ይሻልን። የእውነት ወላሂ እኛ እንዳልነው ሳይሆን አላህ እንዳለው ነውና እንግዲህ እኛ ብዙ እናስባለን፣ ግን አድራጊው አላህ ነው። ያው ይመቸኛል፣ በቃ አሁን እንግዲህ ይመቸኛል። ታሁን በኋላ ፏ ብትን እያልኩ እመጣላችኋለሁኝ ምናምን ብያችሁ ነበረ ከዛሬ 3 ወር በፊት ማለት ነው። ግን እኛ ነው ሳይሆን አላህ ያለው ነው የሚሆነው። ያው ጠፋሁኝ፣ ምንም አልተመቸኝም። ምን ታደርጉታላችሁ? ምንም ማድረግ አይቻልም። ያው እንደነገርኳችሁ ልጁ የምሰራበት ልጅ ወደ አህራ ስለሄደ ሌላ ቦታ አዘዋወሩኝና ያው የስራ ጉዳይ አልመቸኝ አለ። ወላሂ እውት ፊቴ እንደገና እንደ አዲስ ተመለሰብኝ። ያው ኮሮናና ምንድን ነው ይሄ ቤት ምን አዘል ያልኩት እሱ አልሐምዱሊላህ ረብ ዓለሚን አለኩልሃልን። እንግዲህ አታታ አላብዛባችሁ። አላህ ይጠብቀን በያለንበት ቦታ ሰላማችን አላህ ያብዛለን። ርዝቃችን ተከፍቶ አላህ ሰላም አድርጎን ለሀገራችን አላህ ያብቃን። በሀገራችን ተጨቃው ልቅ ፎቅ ጥልቅ አላህ ያርገን። የሰው ሀገር የሰው ነው እና በዚህ አጋጣሚ ተሚራው ላይ ጠፍቻለሁ። በኢትዮ ቪዲዮ ሰርች አላቅም። ኢትዮ ራሱ ሊዘጋ ነው። ቢያንስ ኢትዮብ የሚሰራ ሰው ቢያንስ ተሳምንት ቢያንስ እንኳን ሁለቴ እንኳን እንደው ሁለቴ ቅርታ አንዴ እንኳን ቪዲዮ መልቀቅ ነበረብኝ። እንኳን ሁለቴ እንኳን አንዴ ስልኬ በወደቀበት ቦታ አላይም። ጠዋት የተነሳሁ እንደዚህ ትሾር ተፈጅር በኋላ ፈጅርን ሰግጄ እተኛለሁ ማለት ነው። እና እንግዲህ ወደ ሀይር ሰላማ እንደመጣሁኝ እንጀራ አለ፣ ሁሉ ነገር አለ። በሀይር ሰላማ አካባቢ ያላችሁ ቶሎ አብረን እንብላ አብረን እንጠጣ እያልኩኝ እላችሁ ነበረ። ዛሬ ላይ ግን እንኳን ለእናንተ ማብላት ማጠጣት ለራሴም አጥቼ እንጀራ አምሮኝ ከርሞ ዛሬ ቤታ እጅ ተብያየር ሰላማ በመጣ እውነቴ ወላሂ አሁን ሰዋራችሁ አፌ በምራቅ እየተሞላ ነው። እንጀራውን አርቤ ፊቴ ለምብላት ቸኩያለሁ ማለት ነው። እና እቺ እንጀራ አምጥቼ ዛሬ ልበላ ነው። እኔና እንጀራው አሁን እንግዲህ ጦርነት ልንገጥም ነው ማለት ነው። ላሳያችሁ። ኑ እንብላ፣ ወላሂ ኑ እንብላ። በጣም ናፍቆ የነበር እንጀራ በጣም ወላሂ። እዚህ ደግሞ ኳይር ሰላማ ያለ እንጀራ ያ አላህ እንደው ይሄን እንጀራ መጋገር ወይም መጋግሪ እንደው እጅሽ ይባረክ የእውነት ወላሂ። እንደው ሲጣፍጥ ሲያምር አፍ ላይ ሲቀል ሱብሃንአላህ። እንደውም እኔ ተሳንፌ ቤት ሳጸዳው ለደክሞኝ ተሳንፌ እንትን አልልም ብዬ ነበረ። ተሳንፌ እንጀራ ላመጣም ዝም ብዬ እሺ ልብላ ብዬ ተሳንፌ እሺ ልበላ ነበረ ከወጡ ጋር ማለት ነው። ግን ኧረ ዛሬ ሞት ነገ ሞት ምን አውቀዋለሁ። ልሂድና ላምጣ እንጀራማ እያማረኝ እሺ አልበላም ብዬ ስሄድ ለካ አንዱ እንደኔ የሰነፈ ሰው አለ። እንጀራውን አሳዝዞ የቀረ ሰው አለ። እሱም እንደኔ እሺ ልብላ አልሄድም ብሎ ማለት ነው። እኔ ደግሞ በቃ እንጀራ ልብላ ብዬ ስሄድ የተቋጠረ 3 እንጀራ ብቻ ነው የቀረው። ሱብሃንአላህ ያንዱን ርዝቅ አንድ አይነካም። ይሄ ርዝቅ ይሄ እንጀራ በእኔ ጉሮሮ ነው ውረድ ያለው በሱ ጉሮሮ አይደለም። እና እንጀራ ስጠይ ስለው ይሄ እንጀራ ላንቺ ነው የተጣፈው መሰለኝ ያዘዘው ሰውዬ አልመጣም ብሎ እምቢ አለ እንጂ ይሄን ሰውዬ ብሎኝ 3 እንጀራ ቀርቶ ነበር። 3 እንጀራ እየመጥቻለሁኝ። እንግዲህ ኑ አብረን እንብላ የኔ ውዶች የኔ ማሮች። ወላሂ ቢስሚላሂ ረህማን ረሂም። እንዴት ነው ናፍቆኝ የሰነበተው? እንዴት ነው ወላሂ በጣም ነው ናፍቀኝ እንጀራ መብላት። ወይኔ ወይኔ ወይኔ። ግን እኮ ማለት ነው ወላሂ የኛ ወጥ ከኛ እንጀራ ጋር ሲበላ የሚጣፍጠው። ትናንትና ወጥ ይሰራሉ፣ የኛን ወጥ ቀይ ይሰራሉ። እንግዲህ የሚበላው እሽ ጋር ነው።
አለ ቦታው አይጣፍጥም። የእንጀራ የወጥ ማባያው እንጀራ ነው። ያለ ቦታው እንትን እያሉ እስቲ እንግዲህ አምሮኛልም ርቦኛልም። እስቲ እንግዲህ ተጋፍጫዋለሁኝ። እስኪ ልጨርስና ደግሞ እንገናኝ። ለማንኛውም አብረን እንብላ። ያ አላህ ነው፣ አብረን እንብላ። አረን እንብላ እንብላ እንብላ።